ቲክቶክ እንግዲህ ትልቁ መስሪያ ቤታችን ነው። ቲክቶክን እውቀትን ለማስፋፋት መጠቀም ከጀመርን ወዲህ በብዙ ሚሊዮን የሚቆጠሩ ዜጎች አማራጭ መተንፈሻ አካባቢያቸውን እንዲያውቁ፣ አካባቢያቸውን እንዲቆፍሩ፣ አካባቢያቸው ላይ እንዲደራጁ እና ትልቅ የሀገር ኢኮኖሚ ምሰሶ መሆን የቻለበት የማዕድን ስራ ነው። እንግዲህ ዓለም እየተበላሸች የመጣችው በአዋቂ ሰዎች ዝምታ ነው እንጂ በኮራፕት ሰዎች ብልጫ አይደለም። ኮራፕት ሰዎች ምንም ሊበልጡ አይችሉም። ህሊናቸው ራሱ የራሳቸውን ህሊና ራሱ ማሸነፍ አይችሉም። ኮራፕት የሆኑ ሰዎች ግልጽ ነው አይደል? ለምን? ህሊናችን ራሱ የተፈጠረበት ሰብስታንስ የተፈጠረበት ማዕድንና ውቅር ራሱ ሚሞሪው ማለት ነው ውስጥ ሚሞሪው ኤሌመንቱ የተሰራው ከፒውር ማዕድናት ነው። ስለዚህ ፒውር ማዕድናት ደግሞ ፍትህ አልበኝነትን አይቀበሉም፣ በፍጹም አይቀበሉም። ያ ሰው ኮራፕት የሆነ ሰው እድሜ ልኩን እየተጸጸተ ነው የሚኖረው። ውጪ ለብሶ ሲታይ በውጫዊ ብልጭልጭ ምናምን ሲታይ የተረጋጋና ያለፈለት ይመስላል እንጂ የመጨረሻ ድብርት የመጨረሻ ሲኦል ማለት እዚህ ውስጥ ነው ያለው። አዎ ፒኒያል ግላንድ አለ እዚህ ጋር የመጨረሻ ፒውረስት እንትኑ መረጃን መዝግቦ መያዝ የሚችል ለዘለዓለም ማለት ነው። ለዘለዓለም እንግዲህ ምን ያክል ከባድ እንደሆነ አስቡት። ስለዚህ ፈጣሪ ከሚጸጽት ስራ ሁሉ ይጠብቀን። አዎ ወደሚጸጽት ስራ እንዳያስገባን እንጠነቀቃለን። እና ይሄ የቲክቶክ መንደር እንግዲህ ጥሩ ነው። ምክንያቱም ሁሉም በነፃ ሀሳቡን ያንሸራሽርበታል እና የማያውቀው ለሚያውቀው የተወሰነች ጭላንጭል እየሰጠ ይገኛል። ከነዚህ ውስጥ ደግሞ ሚልኮ ብራንድ አንዱ በመሆኑ በጣም ደስታ ይሰማናል ማለት ነው። ስለዚህ ያለብን ኃላፊነት ትልቅ ነው። በጣም ከባድ ኃላፊነት ነው ያለው። ይሄንን ኃላፊነት ደግሞ በተገቢው እየተወጣው ነው ብዬ ገምታለሁ። እናንተስ ምን ትላላችሁ? በተገቢው እየተወጣው ነው ወይስ እየተወጣው አይደለም ነው? ነገሩ የስልጣን ጉዳይ ምናምን አይደለም፣ ግን ኃላፊነትን በመወጣት ደረጃ እንዴት ናችሁ እናንተ? ከሁሉም አካባቢ ነው ሐሳባችሁ የምፈልገው ማለት ነው። ለምን? የሚቀጥለው ምዕራፍ በጣም ከበድ ያለ ስለሆነ መጪው ምዕራፍ በጣም ከባድ እና አንቀሳቃሽ ስለሆነ ነው። ስለዚህ መሰረታችን አሸዋ ነው ወይስ አለት ነው? መሰረት የቆምንበት የማዕድን መሰረት አሸዋ ነው የሚፈርስ ነው ወይስ አለት ነው ንቅንቅ ማይል? ስለዚህ ይሄንን ማወቅ ስለምፈልግ ሐሳባችሁን ከሁሉም አቅጣጫ መሰንዘር አለባችሁ።